ምዕራባውያን የጣሉት ማዕቀብ የሩሲያን መጸዳጃ ቤት እንዳይጠቀሙ ወይም እንዳይገቡ የሚከለክል ነው ሲሉ ቭላዲሚር ፑቲን ተሳለቁ። የዩናይትድ ስቴትስና የምዕራባውያን ዓለም ማዕቀብ ወዳጅነት የጎደለው ድርጊት ነው ሲሉም አጣጥለውታል። እናም አሉ የተወሰኑ ውጤቶች እንደሚኖሩት፣ ነገር ግን ኢኮኖሚያዊ ደህንነታችን ላይ ከፍተኛ ተጽዕኖ እንደማይኖረው አረጋግጥላቸዋለሁ ይላሉ። የሩሲያ ኢነርጂ ዘርፍ በራሱ የመተማመን ስሜት ይሰማዋል ብለዋል ፑቲን። አክለውም ይህንን በእርግጥ በሩሲያ ላይ ጫና ለመፍጠር የሚደረግ ሙከራ እንደሆነ ግን እናውቃለን። ማዕቀቡ ግን አሉ ፑቲን በስላቅ ምዕራባውያን የሩሲያን መጸዳጃ ቤት እንዳይገቡ ወይም እንዳይጠቀሙ የሚከለክላቸው ነው ይላሉ። ትራምፕ በመጀመሪያው የስልጣን ዘመናቸውም በሩሲያ ላይ ከባድ ማዕቀብ ጥለው እንደነበር ይታወቃል ሲሉ ፑቲን ሩሲያ በዓለም ሁለተኛ ትልቅ ዘይት ላኪ፣ ወደ ውጭ የሚላኩ ምርቶችን ማስተጓጎል የአሜሪካን የነዳጅ ማደያዎች ጨምሮ የነዳጅ ዋጋ ላይ ከፍተኛ ጭማሬ እንደሚያመጣ ይወቁስ ሲሉ አስጠንቅቀዋል። ይህ በፖለቲካዊ መልኩ ለዋሽንግተንም የማይመችና የማይጠቅም ሊሆን እንደሚችል ማወቅ አለባቸው ሲሉ ጨምረዋል። በመሆኑም ፑቲን ይህን ማዕቀብ ክፉኛ አጣጥለውታል።